ሰለልኩላ ቅዱስ ሚካኤል ገዳም ሰለልኩላ ቅዱስ ሚካኤል ገዳም ከአቡነ ሲኖዳ በእግር 2 ሰዓት ሲሄዱ 3 ሰዓት ሲመለሱ ይፈጃል። ከሞላሌ ሲሄዱ 4 ሰዓት ሲመለሱ 5 ሰዓት ያስኬዳል። ቆላ ከመሆኑ የተነሳ ከጧቱ 1 ሰዓት ላይ ኃይለኛ ሙቀት አለ። በመንዝ ውስጥ ላሎ ምድር፣ ማማ ምድር፣ ጌራ ምድር ተብለው ከሚጠሩት ውስጥ በቀኝ በኩል ምስለ ፍቅሩ ወልዳ ቤተክርስቲያን ፊት ለፊቱ ቆጵሮስ ተራራ ቅዱስ ኡራኤል የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደም በብርሃን ጽዋና መነሳንስ ረጭቶ የሰወረበት መንዝ ቅዱስ ኡራኤል ገዳምን ያያሉ። ሰለልኩላ ቅዱስ ሚካኤል ገዳምን የገደሙት ከውጭ ሀገር የመጡት 3ቱ ጻርቃን ናኦድ፣ ኢያቄምና ናትናኤል እንደሆኑ በቦታው ላይ ያሉ አባቶች ይናገራሉ። እነዚህ ጻርቃኖች በዚህ ዋሻ እየጸለዩ እያለ በአካባቢው ረሃብ ገብቶ የሚበላ ጠፍቶ ነበርና አንዲት ያጣች ነጣች ችግረኛ ሴት የሚበላ ለመነቻቸው። አገልጋያቸውም ምንም የለም አለች። ጻርቃኖቹም ያለውን አሟጠች ስጫት፣ እግዚአብሔር ድንቅ ሥራ ይሰራል አሏት። እሷም እንዳሏት አደረገች። ሌሊቱኑ ከዚህ ተራራ ላይ ስንዴ እንደ ጎርፍ ሲወርድ አደረ። ልክ ለነብዩ ኤልያስ ያላትን ሰጥታ ቤቷ በበረከት እንደተሞላዋ ሴት። አንደኛ ነገሥት ምዕራፍ 17 ቁጥር 11። ጻርቃኖቹም ለተቸገረው ሁሉ ስጪ አሏት። እሷም ሰጠቻቸው። እንደዚሁም በዚህ በመታየት ቦታ ጻርቃኖቹ አፍልቀው የተጠማውን አጠጥተዋል። ጥር 12 የቃና ዘገሊላ በዓልን በመታየት ቦታ ላይ ታቦት ወጥቶ በደመቀ መልኩ ይከበራል። የሳል ሕመም ታሞ የዳኑትና ስማቸው ሳሉ የተባሉት የቀድሞ ባላባት ዙሪያውን መሬት ለገዳሙ ሰጥተው ነበር፣ ደርግ ወረሰው እንጂ። የጣራው የኮርኒሱ ሥራ ከአቡነ ሲኖዳ ቤተክርስቲያን ጋር የሚመሳሰለው ይህ ቤተክርስቲያን በቅጽሩ ውስጥ አጽመ ቅዱሳን በክብር ይገኛል። የቀድሞ የቅዳሴ መማሪያ የነበረውና ቤተክርስቲያኑ በመሰንጠቅ ላይ የሚገኘው ሰለልኩላ ቅዱስ ሚካኤል ገዳም የውስጥ መገልገያ ይጎድለዋል። በዚህ አጋጣሚ የ93 ዓመቷ እናት በእንግድነት ለነበርነው ለ4 ሰዎች ትልቅ ድፎ ዳቦ ጨርሱ ብሎ የጋበዙትን በአግራሞት እናስታውሳለን። በመጨረሻም የዚህ ዝግጅት አቅራቢ ጉብኝቱን ጨርሶ ሲመለስ ሙቀቱና ዳገቱ ተደማምረው መንገዱ በጣም ፈትኖት ነበር።